ብዙዎቻችሁ ፕሮፌሽናል ሲኒማቲክ ቪዲዮ ለመስራት ውድ ካሜራና ኮምፒውተር ያስፈልጋል ብላችሁ ታስባላችሁ። እውነታው ግን ይህ አይደለም። እጃችሁ ባለው ስልክና ካፕከት አፕሊኬሽን ብቻ መጠቀም ቪዲዮአችሁን ተራ የሆነውን ቪዲዮ ወደ ሙቪ መቀየር ትችላላችሁ። ይህ እንዴት እንደሚሆን በዛሬው ቪዲዮ ያሳያችኋለሁ። ሶ ቪዲዮውን ሁላችሁም ላይክ አድርጉልኝ። ሌትስ ጎ ወደ ቪዲዮ። ልክ እንደዚህ ወደ ካፕከት አፕሊኬሽን ከገባችሁ በኋላ እዚህ ጋር የምታዩትን ኒው ፕሮጀክት አንድ ክሊክ በማድረግ ቪዲዮአችሁን ታስገባላችሁ። ሶ እኔ ቪዲዮ አስቀምጥላችኋለሁ። እዚህ ጋር አንድ ክሊክ በማድረግ እዚህ ጋር ኤችዲ የሚለውን አንዴ ሴሌክት እናደርገውና አድ እናደርገዋለን ማለት ነው። ሶ ልክ ላይ ናችሁ ያስገባችኋል። በመቀጠል እዚህ ጋር ወደ ታይ ያሉትን ሳብ እናደርጋቸውና አድጀስት የሚለውን ክሊክ በማድረግ ብራይትነስ እንጨምራለን ማለት ነው። ብራይትነሱ ላይ ወደ 7 አካባቢ ላይ እናደርጋታለን ማለት ነው። ሶ የኔን የማደርገውን ካደረጋችሁ ቪዲዮው ያበደ ይሆንላችኋል ማለት ነው። ኮንትራስት የሚለውን ትተውትና ሳቹሬሽን የሚለው ላይ ትሄዳላችሁ። ሳቹሬሽኑን 14 ታደርጉታላችሁ፣ ምክንያቱም በጣም ተሞላ የመቅላት አንተን ይኖረዋል። ስለዚህ ልክ እንደዚህ ታደርጉታላችሁ። ብሪላንስ የሚለውን ደግሞ 4 ታደርጉታላችሁ። ሻርፕ የሚለውን ደግሞ 17 ታደርጉታላችሁ ማለት ነው። ልክ እንደዚህ ታደርጋላችሁ። ወደ ጎን ሳብ ታደርጉትን HSL የሚለው ላይ ትገባላችሁ። በመቀጠል ሬድ የሚለውን ሳቹሬሽን የሚለውን ብቻ ነው የምንጠቀመው። ሳቹሬሽን የሚለውን -9 እናደርገዋለን ማለት ነው። -9 ልክ እንደዚህ ታደርጋችሁ 9 ታደርጋላችሁ። ላይትነስ የሚለውን ደግሞ 17 ታደርጋላችሁ ማለት ነው። ልክ እንደዚህ ሶ ሁለተኛው ከለር ላይ እንገባለን። ሁለተኛው ከለር ላይ -22 እናደርጋለን ማለት ነው። ልክ እንደዚህ ታደርጋላችሁ። በመቀጠልም ሳቹሬሽን የሚለውን ተዘዱትና ላይትነስ የሚለውን 35 ታደርጉታላችሁ። ልክ እንደዚህ ማለት ነው። 35 እስከሚሆን ተጠብቃላችሁ። 35 ታደረጋችሁ በኋላ ቢጫው ከለር ላይ እንገባለን ማለት ነው። ቢጫ ከለር ላይ እንግዲህ ሂዩጁን 14 ነው የምታደርጉት። ሶ እኔ ያደረኩትን ካደረጋችሁት ቪዲዮአችሁ ላይ በጣም ያበደ ጥራት ነው የሚኖረው ማለት ነው። ሳቹሬሽኑን ደግሞ 15 እናደርገዋለን ማለት ነው። ያው እኔ ካሁን በፊት ስለሞከርኩት እዚህ ላይ እንደሚሆን አውቃለሁ። ላይትነሱን ደግሞ 52 ታደርጉታላችሁ። 52 አካባቢ ስታደርጉት ልክ እንደዚህ የሆነ ይሄዳል። ግሪን የሚለው ላይ ትገባላችሁ። ደግሞ ግሪን ላይ ተገባችሁ በኋላ ሂዩጁን 50 ታደርጉታላችሁ። ልክ እንደዚህ 50 ታደርጉታላችሁ። ሶ ሳቹሬሽን የሚለውን 74 ታደርጉታላችሁ። ምክንያቱም እዚህ ጋር ግሪን በጣም ብዙ ከለር ስለሆነ ያለው ግሪን። ሶ በመቀጠል ደግሞ ላይትነስ የሚለውን ደግሞ 56 ታደርጉታላችሁ ማለት ነው። ልክ እንደዚህ 56 ታደርጉታላችሁ። በመቀጠል እዚህ ጋር ትገባላችሁ ማለት ነው። ሶ እዚህ ጋር ከገባችሁ በኋላ -7 እናደርገዋለን ሂዩጁን ማለት ነው። -7 ልክ እንደዚህ ታደርጋላችሁ። በመቀጠል ደግሞ ሳቹሬሽን የሚለውን ደግሞ 68 ታደርጉታላችሁ ማለት ነው። በዚህ መልኩ 68 እናደርገዋለን ማለት ነው። 68 ታደርጉታላችሁ። ላይትነሱን ትዘዱትና ወደ ሌላኛው ከለር እንገባለን ማለት ነው። ሂዩጁን 25 ታደርጉታላችሁ። እዚህ ላይ ደግሞ ሂዩጁን 25 ታደርጉታላችሁ። በመቀጠልም ሳቹሬሽኑን 53 እናደርገዋለን ማለት ነው። ሳቹሬሽኑን 53 ልክ እንደዚህ ታደርጋችሁ በኋላ ላይትነሱ ግድ ነው 38 ይደረጋል ማለት ነው። ምክንያቱም እዚህ ጋር ሰማያዊ ሱሪ የለበሰችው ስላለኝ ማለት ነው። ሶ ቀጣዩ ከለር ላይ እንገባለን ማለት ነው። ሶ ይሄንን ደግሞ ሂዩጅ ብቻ ነው የምንጠቀመው 15 እናደርገዋለን። ከዚህ በተረፈ ከዚህ እንወጣና ምንድነው የምናደርገው? ሳብ ታደርጉትና ሃይላይት የሚላለ እሱን ክሊክ እናደርግና 3 ብቻ ነው የምንጠቀመው። 3 ብቻ ልክ እንደዚህ ታደርጉታላችሁ። ምክንያቱም ከሞላ ነው በጣም ላይት ይበዛበታል ማለት ነው። ሶ ሻዶ የሚለው ላይ እንገባለን። ደግሞ ሻዶ የሚለውን 17 እናደርገዋለን ማለት ነው። 17 ካደረጋችሁ በቃ ቪዲዮአችሁ ጥራት ሶ 4K ባሉት ልክ እንደዚህ ታደርጋላችሁ። ዋይት የሚለውን ብቻ እንጠቀማለን። ዋይት 7 ታደርጉታላችሁ። ብላክ የሚለውን ለአሁኑ እንተው። ሶ ቴምፕሬቸር ወይም ደግሞ ቴምፕ የምትለው ላይ እንገባና 5 እናደርጋለን። ምክንያቱም ከሞላ ነው ወይ ሌላ ነገር ነው የሚገቡ። ሶ 5 እናደርጋታለን። 5 ላይ ካደረግነው በኋላ ልክ እንደዚህ እንደምታዩት እዚህ ጋር ራይት የሚለውን ክሊክ ማድረግ ራይት ብላችሁ ትወጣላችሁ። ሶ ቪዲዮውን እንመልከተው። እንደዚህ አይነቱን ነው እሺ የምፈልገው። 30,000 ብር ብቻ እኮ ነው። 30,000 ብር ከየት ይመጣል? አንተ ለገርል ፍሬንድ አትሆንም እንዴ? የኔ ቦይፍሬንድ እኮ ነው ይሄንን የገዛልኝ። ያንቺ ቦይፍሬንድ ሊሞት አንድ አሙስ ቀረውና እኔ ታዲያ ልጅነት ይላሉ። ሶ ይሄን የመሰለ ቪዲዮ ሰርተና ማለት ነው። እንግዲህ እንደምታዩት ነው። አሁን እዚህ ጋር ለምሳሌ ሳብ አድርጌ የበፊቱን ቪዲዮና የአሁኑን እኔ ኤዲት ያደረኩት ላሳያችሁ። የበፊቱን እንግዲህ ይሄን ነው የሚመስለው። የበፊቱ ቪዲዮ እንግዲህ እንደምታዩት በጣም ፈዛዛ ነው። ብዙ የሚባል ከለር ግሬዲንግ ይቀረው ነበረ፣ ግን አሁን እኔ በዚህ መልኩ ኤዲት አድርጌዋለሁ።
በዚህ መልኩ ሰርቼዋለሁ ማለት ነው። በዚህም እንግዲህ ካሌብን ሜንሽን እያደረጋችሁት ማለት ነው። እንደዚህ አድርጌ ሰርቼለታለሁ። ቪዲዮ ከተመቻችሁ ላይክ ሼር ማድረጋችሁን እንዳይረሳ ማለት ነው። ሰብስክራይብ ያደረጋችሁ ብታበረታቱኝ ይመቸኛል። ባይ ባይ።